Kingdom, Light of God. እስኪ አንድ ጥያቄ ልጠይቅህ። ህይወትህን የምትኖረው ለእግዚአብሔር ነው ወይስ እግዚአብሔር እንዲያኖርህ እየጠበቅክ ነው? ዛሬ የካቴን ዶግ ቴዎሎጂ ጥናት የሆነውን ከኛ ህይወት ጋር በማዛመድ እግዚአብሔር ጋር ያለንን ግንኙነት በአዲስ ብርሃን ለማየት አይናችንን በሚከፍት መንገድ እንመለከታለን። መልካም ቆይታ። አንድ እጅግ በጣም ታዋቂ የሆነ አባባል አለ። ውሾች መሪ ያላቸው፣ ድመቶች ደግሞ ሰራተኛ አላቸው ይባላል። ውሻ ወደ መሪው ያይና አንተ ትመግበኛለህ፣ አንተ ትወደኛለህ፣ አንተ ታስጠጋኛለህ፣ ስለዚህ አንተ ጌታዬ ነህ ይለዋል። ድክመትም ደግሞ በተራዋ አንተ ትመግበኛለህ፣ አንተ ትወደኛለህ፣ አንተ ታስጠጋኛለህ፣ ስለዚህ እኔ ጌታ መሆን አለብኝ ትለዋለች። ለድመት ባለቤት እንደሆንክ ብዙም አታስብ፣ አንተን ከሰራተኛ ይልቅ ትንሽ አድርጋ ትቆጥርሃለችና። አንድ ወዳጄ ከዚህ ቀደም ያጫወተኝን ላጫውታችሁ። ቤቴ ገብቼ ድመታችን ወዳለችበት ክፍል ስገባ ከድመቷ ወደ እኔ የሚመጣ ምንም አይነት የፍቅር ማስረጃ የለም። ወደ ድመቷ ጮክ ብዬ ድምፄን ባሰማ ንቅቅ የለም። ከሷ የማገኘው አንድ ነገር ቢኖር ወደ እግሬ ጠጋ ብላ በጭንቅላቷ እየነካካችኝ አይቻለሁ የሚል አይነት ምላሽ ብቻ ነው። ከዛም በፍጥነት ቤቴ ውስጥ ወዳለው ልዩ ወደ ሆነው ሶፋ ትሄዳለች። ያ ነው ለሷ ምቹ ስፍራ እንጂ እኔ አይደለሁም። በተመሳሳይ መንገድ አንድ ውሻ አለኝ። እኔ ጠርቼው አይደለም፣ ገና ከሩቅ ሲያይ በሚፍለቀለቅ አይነት ጭራውን በማወዛወዝ ወደ እኔ እየመጣ እንኳን ደህና መጣ የሚል አይነት ምላሽ ይሰጠኛል። ይህ ስለ ድመትና ውሻ ልዩነት የተነገረኝ አንድ ምሳሌ ነው። Kingdom, Light of God. በዚህ ካቴን ዶግ ቴዎሎጂ ጥናት የድመትና የውሻን ልዩነት ለመረዳት የመታዘዝ ባህሪ ብናነሳ መልካም ይሆናል። ውሾች ጌቶቻቸውን መታዘዝን ይማራሉ። ድመቶች ደግሞ በተቃራኒው ጌቶቻቸው እንዲታዘዙላቸው ይሻሉ። ልክ እንደ አባባሉ ውሾች መሪ ያላቸው፣ ድመቶች ደግሞ ሰራተኛ ያላቸው እንደሚለው። የድመትን አይነት ጸሎት ብንመለከት ትኩረት ሁሉ በህይወታቸውና በፍላጎታቸው የተሞላ ነው። ውሾች ደግሞ በታማኝነት፣ በመታዘዝ እንዲሁም ለጌቶቻቸው ባላቸው ክብር ይታወቃሉ። እኛም ታዲያ በእነዚህ በሁለቱ እንስሳት የሚወክለን ተመሳሳይ የሆነ ማንነት አለን። ወደ መጽሐፍ ቅዱስ እውነታዎች ስንመጣ እግዚአብሔር የመጽሐፍ ቅዱስ ዋና ገጸ ባህሪ ነው። ነገር ግን ስለኛ ያሉትን ክፍሎች እንዴት እንደሚባርከን፣ እንደሚጠብቀን፣ እንደሚያድነን እናሰምርበታለን። ስንጸልይም ደግሞ የምንፈልገውን ለእግዚአብሔር በመንገድ ብዙ ጊዜያችንን እናጠፋለን። ስለዚህ ህይወታችንን የምንኖረው በራስ ወዳድነት፣ ጸሎቶቻችንም ጭምር ስለኛ ብቻ ናቸው። በቆላስይስ 1:16 እንደዚህ ይላል፣ ሁሉ በእርሱና ለእሱ ተፈጥሯል። ያ ማለት እኔ፣ አንተ፣ አንቺ የተፈጠርነው ለእግዚአብሔር ነው። ታዲያ እንዴት ነው ለውጥ የምናደርገው? እንደ ድመት ከመኖር በእግዚአብሔር መንግስት እንደ ውሻ መኖር እንዴት እንለማመዳለን? የመጀመሪያውና ደረጃ 1 የመጽሐፍ ቅዱስ ጥናትን ትኩረት ቀይር። ስታነብ ይህ ዛሬ የሚጠቅመኝ እንዴት ነው ከማለት ይልቅ ስለ አምላክ ባህሪ ምን ያሳየኛል የሚለውን ጠይቅ። ወደ ሁለተኛው ደረጃ ስንሄድ የጸሎት ህይወትን ሚዛናዊ አድርግ። ጥያቄውን ከማምጣት በፊት በአምልኮና በምስጋና መጀመር። ከምትፈልገው ነገር ይልቅ ልብህ በማንነቱ ላይ እንዲያተኩር ማድረግ። ወደ ሶስተኛውና ወደ መጨረሻው ደረጃ ስንሄድ በተልእኮ መኖር። በግል ምቾት ላይ ብቻ ሳይሆን እግዚአብሔርን ፈቃድ ላይ ተመስርተው ህይወቶትን መኖር። ያ ማለት አንድን ሰው በማይመች ሁኔታ መርዳት፣ ሲከብድ መስጠት፣ ወይም የሆነ ነገር በሚያስፈልግበትም ጊዜ መታዘዝ ማለት ሊሆን ይችላል። በዛሬው ካቴን ዶግ ቴዎሎጂ ጥናት ትምህርት መሰረት ባደረግነው በዚህ ቆይታ ብዙዎቻችን እንደተማርንበት አምናለሁ። እስቲ በጸሎት ደግሞ ፕሮግራማችንን እንዘጋለን። የሰማይ አባት፣ አንተን እንደ ጌታዬ ከማክበር ይልቅ እንደ ባሪያዬ ያደረግኩ ጊዜ ይቅር በለኝ። ብዙ ጊዜ ወደ አንተ የመጣሁት በአምልኮዬ ሳይሆን በፍላጎቴ ብቻ ነው። ጌታ ሆይ፣ በዚህ ታሪክ ውስጥ እንደ ውሻ እንድኖር እርዳኝ። ደስተኛ፣ እምነት ያለውና ታማኝ፣ አንተን ብቻ አምላክ እንደሆንክ አውቄ መቀበል የምችለውን ብቻ ሳይሆን ስለ ማንነትህ የበለጠ ለማወቅ ቃልህን እንዳነባ አስተምረኝ። ፍላጎቶቼን ከማምጣቴ በፊት ከምስጋና ጋር እንድጸልይ አስተምረኝ እና በየቀኑ እንደ ፈቃድህ እንድኖር አስተምረኝ። ለምቾቴ ብቻ ሳይሆን ለክብርህም ጭምር። እቅዶቼን፣ ጊዜንና ህይወቴን በእጅ አስረክባለሁ።
የማደርገው ነገር ሁሉ ወደ አንተ ይመለስ። በኢየሱስ ስም ጸልያለሁ፣ አሜን። አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ይህ መልእክት ከባረካችሁ ተጨማሪ እምነትን የሚገነቡ ይዘቶችን ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ። እስከሚቀጥለው ጊዜ ድረስ እስከምንገናኝ ሳምንታችሁ ሁሉ እንደ እግዚአብሔር ፈቃድ ይሁን እያልኩ መልካም ጊዜ። ተባረኩ።